ሰላም ጤና ይስጥልን። ቀመር ቴክኖሎጂ ነው። በዛሬው ቪዲዮ እንዴት ወርድ ላይ ያለ ፋይላችንን እንደምንቆልፍ ነው። አሁን ለምሳሌ እዚች ጋር አንድ ፋይል ልክፈት። ያው እዚህ ጋር ቀመር ቴክኖሎጂ የሚል ይሄን ከፈት ነው። ልክ ይሄን ስንከፍተው ፓስዋርድ እንዲጠይቅ ነው። ዶክመንታችንን በፓስዋርድ እንዴት መቆለፍ እንዳለብን ነው ዛሬ ቪዲዮ የምናየው። አሁን ለምሳሌ ይሄኛውን ስከፍተው ይሄው ምንም አይነት ፓስዋርድ አይጠይቀኝም ማለት ነው። ይሄው ዝም ብሎ ይከፍታል። ነገር ግን እኛ ታርጌታችን ይሄ ዶክመንታችን ፓስዋርድ እንዲጠይቅና ማንም ሰው በቀላሉ አክሰስ እንዳያደርግ እንዴት ማድረግ እንደምንችል ነው የምናየው። መጀመሪያ ምን እናደርጋለን? እዚች ጋር መተን ፋይል ምትለዋል ነካለን። ከዛን እዚች ጋር ይሄውና ፕሮቴክት ዶክመንት ምትላለች። እዚች ጋር አንድ ጊዜ ክሊክ እናደርጋለን። ልክ ክሊክ ስናደርግ ይሄውና ኢንክሪፕት ዊዝ ፓስዋርድ ምላለ አንድ ጊዜ እንነካለን። ልክ ስንነካ ፓስዋርድ አስገባ ይሉናል። ስለዚህ አሁን ለምሳሌ 1 2 3 4 ብዬ ላስገባ። ከዛን ኦኬ ልበል። ከዛን ኢንተር ፓስዋርድ ላይ መልሰን 1 2 3 4 ብለን አስገባን። ከዛን ኦኬ እንበል። ልክ ኦኬ ስንል ይሄው እዚህ ጋር ፓስዋርድ ኢዝ ሪኳየርድ ቱ ኦፕን ዲስ ዶክመንት ይላል። ከዛን እዚህ ጋር ለቻን ኤክስ አድርገን ስንወጣ ዱ ዩ ዋንት ቱ ቼንጅ ሴቭ ዲስ ምናምን ይላል። የስ ወይም ሴቭ እንላለን። ልክ ሴቭ ስንል ራሱ አውቶ ተርሚኔት ያደርጋል ማለት ነው። አሁን ለምሳሌ ድጋሚ ለመክፈት እንሞክረው። ድጋሚ ለመክፈት ስንሞክረው ፓስዋርድ ይጠይቀናል። ይሄው እዚህ ጋር ፋይል እንሄዳለን። ከዛን እዚህ ጋር ይሄውና ይሄው ቀመር ቴክኖሎጂ የምትለውን ክሊክ ስናደርግ ፓስዋርድ ይጠይቀኛል። አያችሁ ኢንተር ፓስዋርድ ቱ ኦፕን ዲስ ፋይል ይላል። አሁን ለምሳሌ ሮንግ ፓስዋርድ እናስገባ። እስቲ 1 2 3 ብለን እናስገባ። እስከ 4 ነው ግን ፓስዋርዱ። ኦኬ እንበል። ልክ ኦኬ ስንል ይሄውና the password is incorrect እያለ ነው። ከዛን አያስገባኝም። ማንም ኮንቴንትን በቀላሉ ማየት አይችልም። ስለዚህ ድጋሚ ትክክለኛውን ፓስዋርድ እስቲ እዚህ ጋር መተን ፋይል ብለን ቀመር ቴክኖሎጂን ከፈትን። ይሄው ከ1 እስከ 4 እናስገባ። 1 2 3 4 ልክ ስናስገባ ኦኬ ስንል ትክክለኛ ኮንቴንታችንን አሳየን ማለት ነው። ትክክለኛ ፋይላችን የትኛው እንደሆነ ትክክለኛ ኮንቴንታችንን አሳየን። ስለዚህ በቀላሉ ዶክመንታችንን ማንም ሰው ገብቶ ቪው እንዳያደርግና ኮንቴንታችንን ማንም የኛን ፋይል አክሰስ እንዳያደርግ በፓስዋርድ ዶክመንታችንን እንዴት በቀላሉ መቆለፍ እንደምንችል በዚህ ቪዲዮ አይተናል። እንደዚህ አይነት ቴክና ቪዲዮ እንዲደርሳችሁ ከፈለጋችሁ ቀመር ቴክኖሎጂን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሰፖርት አድርጉ። አመሰግናለሁ።